ሰላም እንዴት አላችሁ የብራይት እንግሊሽ ኢትዮጵያን ዩቲዩብ ቻናል ተከታታዮች በዛሬ ቪዲዮአችን አብረን የምንመለከተው ስለ አርቲክል ይሆናል። እንግዲህ በዛሬ ቪዲዮአችን ስለ አርቲክል ሙሉ ምንነት አብረን እንመለከታለን። What is an article? In English grammar, an article is a word that comes before a noun to show whether we are talking about something specific or general. እንግዲህ አርቲክል በምንልበት ጊዜ ስለ አንድ የተወሰነ ነገር ወይም አጠቃላይ ነገር እየተነጋገርን መሆኑን ለማሳየት ከስም በፊት የሚመጣ ቃል ነው። አርቲክል በምንልበት ጊዜ ስለ አንድ የተወሰነ ነገር ወይ ደግሞ አጠቃላይ ነገር እየተነጋገርን መሆኑን ለማሳየት ከስም በፊት የሚመጣ ቃል ነው ማለት ነው። ሁለት አይነት የአርቲክል አይነቶች አሉ። እነሱም ዲፊናይት አርቲክል እና ነን ዲፊናይት አርቲክል ይባላሉ። በመጀመሪያ ላይ ብለን የምንመለከተው ስለ ዲፊናይት አርቲክል ይሆናል። ዲፊናይት አርቲክል እንግዲህ ዘ የሚል ቃል ያመለክታል። ዘም የምንጠቀመው is used when we are talking about specific or something that both the speaker and the listeners know about. እንግዲህ ዘን የምንጠቀመው ስለ አንድ የተወሰነ ነገር ወይ ደግሞ ተናጋሪውና አድማጩ ሁለቱም ስለሚያውቁት ነገር ስንነጋገር ጥቅም ላይ የሚውል ቃል ነው ማለት ነው። ለምሳሌ ያህል I saw the movie you recommended me. በዚህ ኤግዛምፕል ላይ የምንመለከተው we both know which movie I'm talking about. ይሄ በዚህ ምሳሌ ላይ ብለን የምናይ አንድ ነገር አለ። እሱ ምንድነው? I saw the movie you recommended የሚለው ሁለቱም ሰዎች ያውቁታል ማለት ነው። ሁለቱም ሰዎች ያውቁታል። we both know which movie I'm talking about. አሁን ለምሳሌ አንድ ነገር እኔ ብነግራችሁ እና ያን ነገር ደግሞ በተግባር ላይ በምታውሉበት ጊዜ ያ በተግባር ላይ ያውላችሁትን ነገር እናንተም ታውቁታላችሁ እኔም አውቃለሁ ማለት ነው። ስለዚህ ዘን የምንጠቀመው እንዲህ አይነትን አረፍተ ነገር ለመፍጠር ነው። ሁለተኛ ላይ she is the best player on the team. There is no only one best player, so it is specific. በዚህ ሁለቱም ኤግዛምፕል ላይ ስለ ዲፊናይት አርቲክል ነው እየተመለከትን ያለነው። ለምሳሌ አሁን በአንደኛ ኤግዛምፕል ላይ የተመለከትነው ስለ ሁለቱም ሰዎች ስለሚያውቁት ነገር ነው። ሁለተኛ ላይ ግን አንድ ስፔሲፊክ የሆነ ነገር ወይ ደግሞ አንድ ወሳኝ የሆነ ነገር ብቻ ነው የተናገርነው። እሱ ምንድነው? እሷ ብቸኛ ተጫዋች ናት እንደማለት ነው። በቲም ውስጥ ወይ ደግሞ በዛን ክለብ ውስጥ ብቸኛ ተጫዋች ናት በምንልበት ጊዜ አንድ ስፔሲፊክ ነገር እየጠቆምን ነው ያለነው ወይ ደግሞ እየተናገርን ነው ያለነው። ስለዚህ አርቲክልን ለሁለት ነገሮች እንጠቀማለን። አንደኛው ተናጋሪውና አድማጩ የሚያውቁትን ነገር በሚነጋገሩበት ጊዜ አርቲክልን እንጠቀማለን። ሁለተኛ ላይ ደግሞ ስለ አንድ ወሳኝ ነገር ለመናገር አርቲክልን እንጠቀማለን። እሱም ዲፊናይት አርቲክል ዘ የሚል ቃል እንጠቀማለን ማለት ነው። በሁለተኛ ላይ አብረን የምንመለከተው ኢንዲፊናይት አርቲክል ነው። ኢንዲፊናይት አርቲክል ማለት እንግዲህ ኤ እና አን የሚባሉ ቃላቶች ናቸው። A and an are used when we are talking about anyone of something, not a specific one. እንግዲህ ከዲፊናይት አርቲክል የሚለይበት ምክንያት አለ ኢንዲፊናይት አርቲክል ማለት ነው። ያ ምንድነው? ኤ እና አን ስለ አንድ ነገር ስንነጋገር ጥቅም ላይ የሚውሉት ስለ አንድ የተወሰነ ሳይሆን ስለማንኛውም ነገር ስንነጋገር ነው። ግን ቅድም እንዳለው ዲፊናይት አርቲክል ላይ ስለተወሰነ ነገር ነው ብለናል። ስፔሲፊክ ቲንግ ብለናል። አሁን ግን ኤ እና አን ስለ የተወሰነ ሳይሆን ስለማንኛውም ነገር ስንነጋገር እንጠቀማለን። እንዲሁም ደግሞ እንግዲህ በመጀመሪያ የምንመለከተው ስለ ኤ የሚል ቃል ነው ማለት ነው። use a before words that start with a consonant sound. እንግዲህ ኤን የምንጠቀመው አንዳንድ ቃላቶች አሉ። አሁን ለምሳሌ ብዙ ቃላቶች በእንግሊዝኛ ውስጥ በኮንሶናንት ሳውንድ የሚጀምሩ ወይ ደግሞ በኮንሶናንት ቃል የሚጀምሩ ለነዛ ቃላቶች ኤን እንጠቀማለን። ለምሳሌ a cat, a book, a university በምንልበት ጊዜ ሲ ቢ እና ዩ ኮንሶናንት ሳውንዶች ናቸው እንጂ ቫውል ሳውንዶች አይደሉም። use an before words that start with a vowel sound. እንግዲህ አንን ደግሞ የምንጠቀመው በቫውል ሳውንዶች የሚጀምሩ ናቸው። እንደዚሁ ኤ ኢ አይ ኦ ዩ ናቸው። እንግዲህ
ማንኛውም ቃል በመጀመሪያ ላይ ኤ ኢ አይ ኦ ዩ ወይ ደግሞ በቫውል ሳውንዶች ሲጀምር አንን እንጠቀማለን። ለምሳሌ ያህል አን አፕል እንላለን፣ አን ኦሬንጅ እንላለን፣ አን አምብረላ እንላለን። አይታችሁ ከሆነ ኤ ቫውል ነው፣ ኦ ቫውል ነው፣ ዩም ቫውል ነው። እንግዲህ በዛሬ ቪዲዮአችን የተመለከትነው ስለ ዲፋይናይት አርቲክል እና ስለ ነን ዲፋይናይት አርቲክል ነበር። ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። እንግዲህ የዛሬ ቪዲዮአችን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።